ሁልጊዜ እናንተ ለምትጠይቁኝ ጥያቄ መልስ ማልሰጣችሁ በተለይ ይሄ ሰሞኑን በጣም ቢዚ ስለሆንኩ ነው። የረመዳኑ ስራ ለብቻዬ ነኝ። ቅድሚያ ዝግጅት ምናምን ላይ ነን። ሰው ለዛ ቢዚ ሆኜ ነው። ታንሽ ከኔ የተሻለ ሀሳብ አላችሁ ብዬ ማስባቸው መዳም ቤት ረጅም ዓመት የሰሩ ልጆች ስላሉ እነሱ ሀሳብ እንዲሰጧቸው ስለፈለግኩ ነው ቪዲዮ የሰራሁበት። ሰው ኢንሻአላህ ሀሳብ እነሱም ኮመንት ላይ ይጽፋሉ። ሀሎ ወላሂ በናት እንዴት ናችሁ? በዛሬው ቪዲዮ ላይ ሀሳብ አስተያየታችሁን ኮመንት ላይ ጻፉ። ለዚች ለሁለት እህቶቼ አላህ ይኸሊኩም ሰብስክራይብ አድርጉልኝ። ይሄ ቪዲዮ ቢያንስ አንድ ኬ መግባት አለበት፣ ላይክ ማለት ነው። አልፎም ወደ ቪዲዮችን ስንመለስ ምን አለችኝ እህቴ፣ እኔ 2 ዓመት ሰርቼ ወደ ሀገር ገብቼ 2 ወር ምናምን እረፍት አድርጌ ተመለስኩኝ። 2 ዓመት ስሰራ ሴትዮዋ በጣም ጥሩ ሰው ነች። ስራ አላት። ብዙ ጊዜ ቤት ውስጥ አትውልም። አንዳንዴ ታድራለች፣ አንዳንዴ ቀን እዛ ትውላለች። እንደዛ አይነት ሁኔታ ላይ ሆኜ ነው የሰራሁት። ቤቱን፣ ልጆቿን፣ ሁሉንም ነገር አደራ በእኔ ጥላ ነው። በእኔ ምንም አይነት ጥርጣሬ፣ ምንም አይነት እንከን ምናምን ላይክ እንደዛ ነገር አታሳይም። እሷ በእኔ ላይ የጣለችው እምነት፣ ለእኔ የሰጠችው ፍሪደም፣ ድሪቨሪ በመጣ አትናገረኝ። እቃ መግዛት ከፈለኩ በራሴ መግዛት ከፈለኩኝ እኔ ከአንቺ ጋር ወጣለሁ እላታለሁ። እንደዛ አይነት ነገር ማለት ነው። ይሄን 2 ዓመት ስሰራ ተመችቶኝ ምናምን አልነበረም። ግን የሴትዮዋ ጥሩነት ያዝ አድርጎኝ ነው። ልጆቹ በጣም አስቸጋሩ ነበሩ። በዛ ሰዓት በጣም ጩጪም ነበሩ። እኔ ስመጣ ታንሼ ሰውየው በጣም አዛ ነው። ላይክ ስራ ቦታ ነው የሚቆየው። በእርግጥ ግን ይሄኛ ጋር የሚሆንበት 2-3 ቀን በጣም አዛ ነው። ላይክ ይጨቃጨቃል። እንደ ሴት ውስጥ ኩሽና ምናምን ውስጥ ይሄዳል ምናምን አለች። አይም ሶ ሶሪ አልወድም እኔ ወንድ ኩሽና ውስጥ ሲሄድ። ስለዛ ነው ሳቂ የመጣው። ክርማል ሄጄ መመለስ እንኳን አልፈለግኩም። በዛው መቅራት ወር ደግሞ ሌላ ሀገር መቀየር ነበር የፈለግኩት። ግን አወራችኝ። ደሞዝ ጨምርልሻለሁ፣ ልጆቹ አንቺን ለምዶሻል፣ አንቺን እያሉ ነው ምናምን ብላ ደውላ ስጨቀጭቀኝ በቃ 1 ዓመት 2 ዓመት ሰራለሁ ብዬ መጣው። ከመጣው 3 ወሬ ነው። አሁን ስመጣ ብዙ ነገር ተቀይሯል። ድሮም የሰውየው ቤተሰቦች ለሴትዮዋ እንድታወጣኝ ብዙ እንከን ያወጡብኛል። ምክንያቱም የሰውየው ቤተሰብ ሴትዮዋን አይወዷትም። ሰው ስም እንዲወጣባት ይፈልጋሉ። ሰራተኛ ትቀያይራለች ብሎ እኔ ይሄንን የታዘብኩት 2 ዓመት ውስጥ። አሁን ደግሞ እኔን ጠምዶ ይዞኛል። ለሰውየው እቺ እንደዚህ ነው እናንተ ስትሄዱ ስራ ሰራም ምናምን እያሉ ያወራሉ። ልጆቹም በጣም ባህሪያቸው ተቀይሮብኛል። በጣም አዛ ሆነዋል። ብሉ ስላቸው አይበሉም፣ ጠጡ ስላቸው አይጠጡም። በተለይ ሰውየውም ሴትዮዋም ስራ ቦታ ከሄዱ በጣም ያስቸግሩኛል። ጠዋት ደግሞ በባስ ነው የሚሄዱት ምናምን አይነት ነገር እና በጣም አዛ እያረኩኝ ነው። አሁን 3 ወር እያለቀስኩኝ የሰራሁት። አሁን ከዚህ ቤት ልጥፋ አልጥፋ እያልኩ ነው። ወይ ቢሮ ሰጂን ሲላት ቢያንስ 1 ዓመት መጨረስ አለብሽ አለችኝ እና እንደምንም ታገሽ አለችኝ። እኔ ልጆችን ጸባይ የምታስተካክል ሆነ ያስተካክል ያልኳትኝ። እሺ ምናምን ትለኛለች። አሁን እኔ ሴትዮዋን እንዳልናገራት እሷ የምታረግልኝ ነገር ውለታ ይዞኛል። ይሁን ነገር ያዝ ያደርገኛል፣ ሼምም ይዘኛል። ይሄ ነገር ኮንፊደንስን እንዳያሳጠኝ እፈራለሁ። ምን ትመክሩኛላችሁ? ዝም ብዬ ልውጣ ልጥፋ ምን ላርግ እያለች ነው እህታችን። የኔ ሀሳብ አንቺ የተናገርሽው ነገር ከኔ ጋር በጣም ይመሳሰለ። አወል ሸይ እኔ ሰውየውም ሴትዮዋም ስራ ናቸው። ቤቱን አደራ ለኔ ነው የጣለችው። ምግብም ኩክም ሁሉም ነገር ማድረግ እኔ ነኝ። ልጆቹን ማበላላት ማጠጣላት እኔ ነኝ። ልጆቹ እኔ ጋር ያሉት በጣም አዛ ናቸው። ግን ትንሽ ስለምቆጣ ይፈሩኛል። ግን ያኔ እንከን አይጠፋም የትም ቤት። ሰውየው በጣም ነበር የምናገረኝ ከዓመት በፊት ማለት ነው። እኔ ኮንትራቴን ልጨርስ ነው በእርግጥና በጣም ይጨቃጨቅ ነበር ሲመጣ ምናምን። የሆነ ነገር ሸክም ላይ እንዳለ ስራ መስራት ያስጠለኛል። ቶሎ ሰርቼ ነው ወደ ክፍል የሚገባው እሱ ካለ እሱን አለማየት። እሱ ደግሞ ምን ይላል? ስራ አሰራ ሁሌም ከክፍሉ አትወጣም ይላልና የሆነ ሰዓት ላይ ስልችት አለኝና 9 ወር ምናምን ሰርቼ ያበናት ሻንጤን ሰብሰብ አረኩኝና ለሴትዮዋ ደውዬ ስራ ቦታ ነች እንዲህ ብሎ እኔ ልቆጠኝ ይፈልጋል። እኔ ልጁ አይደለሁም። እኔ ሰራተኛ ነኝ። ስራዬን አክብሬ ምሰራ ልጅ ነኝ። የዚህ ቤት 2 ሰራተኛ ናቸው ይሄን ስራ መስራት ያለባቸው። እኔ ከአንቺ ደሞዙንም እንድጨምርልኝ ምንም አልፈልግም። ስራው ልስራ በሰላም ካልሆነ ውሰጅኝ እኔ ሄዳለሁ አልኳት። ሴትዮዋ በጣም ነበር የደነገጠችው። ምክንያቱም እኔ የምሰራበት ቦታ ማለት ነው ሰራተኛ አይቆይም። በጣም አዛዝ ስለሆነ ሰውየው እንደዛ ሲላ ሰውየውን ተቆጣችሁ፣ ልጆቹን ተቆጣቻቸው። ከዛም በኋላ ብዙ ነገር ተስተካክሏል አልሐምዱሊላህ። አሁንም ስራው ይከብዳል። እኔ ችግሬ ከደሞዜ ጋር በቃ ሰላም ነው ፈልገው እኔና በሲሪየስ ተቆጫት። ሴትዮዋ በቀሌ ልወጣ ነው ምናምን ብለሽ ሻንጥሽን አዘጋጅተሽ በሲሪየሱ ወይ እነሱ ሁለቱ ሲቀመጡ እንዲህ ነው ይሄ ነው ይሄን አልፈልግም ወይም ቢሮ ስዱኝ ማለት ነው የኔ ሀሳብ። ሌላኛዋ ደግሞ ምንድነው የምትለው? እኔ ረመዳን ላይ በጣም ነው የምፈራው። ብዙ ልጆች ረመዳን ላይ እንጥፋ ይሉኛል ኢንቦክስ ላይ። ወዴት ነው የምትጠፉት?
ሽፉ ያበናት ወላሂ መጥፋት መፍትሄ አይደለም። ሰው እናንተ የማትቋቋሙ ከሆነ ስራውን አለመጀመር ነው፣ ደግሞ ወደዚህ ሀገር አለመምጣት ነው እንጂ ሴት ልጅ ነው ሆናችሁ ስደት ላይ መጥፋት በጣም መዛ ነው። ፋሚሊ ከሌላችሁ ደህና ገንዘብ ከሌላችሁ ለረመዳን ስራ እስከ 15 ቀን ነው የሚከብዳችሁ። ከዛ በኋላ ይቀላችኋል። በዚህ አጋጣሚ ዩቱብ ቻናሌን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። የምትፈልጉን ጥያቄ ጠይቁ ኢንቦክስ ላይ። አሁን እንደዚህ ማሰጣችኋለሁ።